ሰላም ሰላም፣ እንዴት ናችሁ? ኢትዮ ሀሁ ቤተሰቦች። ኢትዮ ሀሁ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርታችን በኦንላይን እናስተምራለን። በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያ አማራጮች በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ማንኛውም ትምህርቶች እናስተምራለን። መማር የምትፈልጉ ልጆች ቪዲዮ ላይ ባስቀመጥነው ስልክ ወይም ዲስክሪፕሽን ላይ ባስቀመጥነው ስልክ ወይም ሊንኮቻችን ይደውሉልን፣ ሀሎ ይበሉን፣ ይማሩ። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። እሺ፣ በዛሬ ትምህርታችን ወይም በዛሬ ቪዲዮአችን ደግሞ ይዤላችሁ የመጣሁትኝ በምታዩቸው ከሀ እስከ ነ ባሉት ፊደላቶች ቃላት ምስረታ ይሆናል። ባለ 3፣ ባለ 4፣ ባለ 5 እንዲሁም ፊደላቶች ውስጥ የትኛውን ቆጥራችሁ እንዴት እንደምታገኟቸው የማሳያችሁ ይሆናል። በአጭር ጊዜ አማርኛን ማንበብ መጻፍ እንድትችሉ የሚያደርጋችሁ ነው። ይህን ቪዲዮ ጀምራችሁ አታቋርጡ፣ እስከ መጨረሻው ለማየት ሞክሩ። ከዚህ በተጨማሪ ደግሞ ቤተሰብ ያልሆናችሁ ልጆች ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ላለው። እንግዲህ ቀጥታ ወደ ትምህርታችን ስንሄድ ከመጀመሪያው ላይ ፊደላቶች አሉ፣ የምታዩቸው እነዚህ ፊደላቶች አሉ። ከነዚህ ውስጥ እየቆጠርንን እያንዳንዳቸውን ፊደላቶቹን ለይተን በማውጣት ድምፃቸውን በመለየት የፊደሎቹን ቃላቶቹን እንዴት እንደምናነብ አሳያችኋለሁ። አሁን ለምሳሌ ከዚህ ጋር ይቺ ማነች? ከማን ቤተሰብ ነች? ከሀ ማነች? ሆ ሆ ነች። ለምሳሌ ይችን ለማወቅ ሀ ላለው ሀ ሁ ሂ ሃ ሄ ህ ሆ። ይች ፊደልና ይቺ ሆ ያልናት ፊደልና ይቺ ተመሳሳይ ናቸው። ስለዚህ በቀላሉ እንዲህ እያደረጋችሁ መለየት ትችላላችሁ። ሆ ከዛ ቀጥላ ይቺ ማነች? ሄ ሄ ነች። ይቺ ሄ ሆ ሄ ሆ ሄ እንላለን ዘንድ። እሺ ይቺኛዋ ደግሞ ማነች? ሁ ሁ። ይቺ ማነች? ለ ለ ማለት ደግሞ ይቻታ እዚህ ጋር ማለት ነው። ለ ለ ሁ ለ ት ት ማለት ተቱ ቲ ታ ቴ ት ቶ። ከዚህ ጋር ይኸው ተቱ ቲ ታ ቴ ት ት ማለት ይቺ ነች። ቶ ይቺ። ስለዚህ ት እንግዲህ ፊደሎችን እያንዳንዳቸውን ከለያችሁ አንድ ላይ አያይዛችሁ ማንበብ ነው። ሁ ከዛ ለት ሁለት። እሺ ይቺ ማነች? ሂ ቅድም እንዳየናት ሂ። ከዛ ቀጥላ ያለችው ይቺ ሌተር ወይም ፊደል ማነች? ሩ ነች። ይችን ደግሞ ያው ረ ሩ ሪ ራ ሬ ር ሮ። ስለዚህ ፊደል ሩ ነች። ሂሩ ሂሩ። ይቺ ማነች ብለናል? ት። አንድ ላይ ሲነበብ ማን ይሆናል? ሂሩት ሂሩት። እሺ ይቺ ፊደል ማነች? ሀ ነች። ሀ ማለት ያው አራተኛዋ ሀ ሀ ማለት ሀ ሁ ሂ ሃ። ስለዚህ ይቺ ፊደል ማለት ይቺ ነች። ሀ ከዛስ ይቺ ማነች? ብ ብ በቡ ቢ ባ ቤ ብ ብ ነች። ይችኛው ማነች? ት። አንድ ላይ ሀ ብ ት ሀብት ሀብት። እሺ ይቺ ደግሞ ማነች? ለ ነች። ለ ቅድም እንዳየናት ለ። ይችኛዋስ ማነች? ማ ነች። ማለትም መ ሙ ሚ ማ ማ። ይች ፊደል ማለት ስለዚህ ይች ነች። ማ አንድ ላይ ምን ይላል? ለማ ለማ ለማ። እሺ ይቺ ማለት ማነች? ሎ ነች። ሎ ሎ። ይቺ ሚ ሎ ሚ ሎሚ። አንድ ላይ ሎሚ ሎሚ። እሺ ይቺ ማነች? ል ነች። ል። ይቺ ሂ ይቺ ቅ ልሂቅ ልሂቅ። ቅ ማለት ይኸው ቀ ቀ ቁ ቂ ቃ ቄ ቅ ይኸው ቅ ነች። ይቺ ቅ ቆ ልሂቅ ልሂቅ። እሺ ይቺ ማነች? ቅድም እንዳሳየዋችሁ ሎ። ይቺ ተ። ይቺ ሪ ሎተሪ ሎተሪ። ይቺ ማለት ተ ነች። ተ ይቻል ያው ተ ይቻል ጋር ማለት ሎተሪ ያው ሎተሪ። እሺ ይቺ ማነች? መ ነች። መ። ይቺ ሪ መሪ መሪ። ያው መ ማለት ይቻል መ
ሙ ሚ ማ ሜ ም ሞ ሞ መሪ። እሺ ይቺስ ማነች? መ ይቺ ኖ ነች። ኖ ኖ ማለት ይቻላል። ነ ኑ ኒ ና ኔ ን ኖ ኖ ነች። መ ኖ ር ር ርን ቅድም እንዳሳያችሁ ር ማለት ደግሞ ይቺ ር መኖር። እሺ ይቺ ማነች? ማ ይቺ ር አንድ ላይ ማር ማር። እሺ ይቺ ደግሞ ማነች? ሞ ነች። ሞ ይቺ ተ ይቺ ር ሞተር ሞተር ሞተር። እሺ ይቺኛዋ ማነች? ሩ ያው ረ ሩ ሪ ራ ሬ ር ሮ። ስለዚህ ይቺ ማነች? ሩ ይቺ ማለት ነው። እዚች ጋር ሩ ከዛ ይቺ ማነች? ብ ብ በ ማለት ደግሞ ይኸው በ ቡ ቢ ባ ቤ ብ ቦ። ስለዚህ ይቺ ማለት ብ ነች። ብ ሩ ብ ሩብ ሩብ። እሺ ይቺ ማነች? ሬ ነች። ሬ ሬ ማለት ያው ረ ሩ ሪ ራ ሬ ነች። ሬ ከዛ ይቺ ማነች? ት ቅድም ላሳያችሁ ያው ተ ቱ ቲ ታ ቴ ት ት ነች። ት ስለዚህ ይቺ ት ነች። ሬ ት አንድ ላይ ሲነበብ ሬት ይሆናል። ሬት። እሺ ይችኛዋስ ማነች? ራ ነች። ራ ከዛ ይቺ ት ነች። ራት ራት። እሺ ይችኛዋ ማነች? ሮ ሮ የረ ሰባተኛዋ ማለት ይቺ ማነች? ም አንድ ላይ ምን ይላል? ሮም ሮም። እሺ ይችኛዋስ ማነች? ሰ ያው ሰ ማለት ይቻላል። ሰ ማለት ሰ ሱ ሲ ሳ ሴ ስ ሶ። ስለዚህ ይችኛዋ ሰ ነች። ይችኛዋስ ማነች? ብ ብ ማለት ያው ይቺ ማለት ነው። ከዚህ ጋር ብ በቡ ቢ ባ ቤ ብ ቦ ብ ከዛ ይቺ ማነች? ል ሰ ብ ል ሰ ብ ል ሰብል። እሺ ይቺ ማነች? ሰ ይቺ ላ ይቺ ም አንድ ላይ ምን ይሆናል? ሰላም ሰላም ሰላም። እሺ ይቺ ማነች? ሴ ሰሱ ሲ ሳ ሴ ሴ ማለት አምስተኛው። ይቺ ማነች? ት ሴ ት ሴት። እሺ ይቺ ሶ ይቺ ስ ይቺ ት ሶስት ሶስት። እሺ ሶስት። ይቺ ማነች? ሸ ሹ ሺ ሻ ሼ ሽ ሾ። ስለዚህ ይቺ ማነች? ሸ ነች። ሸ ይቺ ለ ይቺ መ አንድ ላይ ምን ይሆናል? ሸለመ ሸለመ ሸለመ። እሺ ይቺኛዋ ደግሞ ማነች? ሹ ነች። ሹ ማለት ሸ ሹ ሹ ነች። ሹ ሹ ከዛ ይቺ ማነች? መ ይቺ ት እንዳሳያችሁ ማለት ሹመት ሹመት ሹመት። ይቺስ ሻ ይቺ ሽ ሻ ሽ ሻሽ። እሺ ይቺኛዋ ማነች? ሾ ይቺ መ ሾመ ሾመ ሾመ። ኦኬ እሺ ዘን ይቺ ማነች? ቀ ማለት ቀ ኡ ቂ ቃ ኤ ቅ ኦ ኦ። እሺ ይቺ ማለት ቀ ከዛ ይቺ ማናት? ለ ይቺ በ በ ማለት ያው ይቺ ነች። በ በ ቡ ቢ ባ ቤ ብ ቦ በ ቀለበ ቀለበ ቀለበ። እሺ ይቺ ደግሞ ቀ ከዛ ይቺ ረ ይቺ በ ይቺ በ አንድ ላይ ቀረበ ቀረበ። እሺ ይቺ ማነች? ይቺ ኤ ነች። ኤ ከዛ ይቺ ስ ነች። ስ አንድ ላይ ኤስ ኤስ። እሺ ይቺኛዋ ማነች? ይቺ ሰ ይቺ መ አንድ ላይ ምን ይሆናል?
አሰመ አሰመ አሰመ። እሺ ይቺ ደግሞ ማነች? እዚህ ጋር ቅድም እንዳሳያችሁ በነች ማለት ያው በ ቡ ቢ ባ ቤ ብ ቦ ቦ። እሺ ይቺ ማለት በ ከዛ ረ ይቺ ታ ነች። በረታ ታ ማለት ያው ተ ቱ ቲ ታ ያው ይቺ ታ ነች። አንድ ላይ ምን ይላል ይሄ? በረታ በረታ። እሺ ይቺ በ ያው ተ ይቺ ነ በተነ በተነ። እሺ ይቺ ማነች? ባ ነች። ቅድም እንዳሳየዋችሁ ይቺ ቢ አንድ ላይ ባ ቢ ባቢ ባቢ። እሺ ይቺኛዋ ደግሞ ማነች? ቦ ይቺ ር ይቺ ሳ አንድ ላይ ምን ይሆናል? ቦርሳ 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 ቦርሳ። እሺ ይቺ ደግሞ ማነች? ይቺ ከዚህ ተ ይቺ ማነች? ተረት ተረት ያው ይቺ ማለት ተ ነች። ያው ከዚህ ጋር ተ ቱ ቲ ታ ቴ ት ቶ ተ ቱ ቲ ታ ቴ ት ቶ። እሺ ይቺ ማነች? ተረት ተረት ተረት። እሺ ይቺ ተ ያው መ ይቺ ቸ ቸ ማለት ይቺ ነች። ያው ቸ ቹ ቺ ቻ ቼ ት ቾ አንድ ላይ ምን ይላል? ተመቸ ተመቸ ተመቸ። እሺ እነዚህ ደግሞ ይቺ ማነች? ታ እሺ ይቺ ታ ይቺ ሪ ሪ ታ ማለት እንግዲህ ከዚህ ጋር ያው ተ ቱ ቲ ታ ታ ማለት ይቺ ነች። ታ ያው ታ ታ ሪ ታታሪ ታታሪ። እሺ ይቺ ማነች? ቱ ነች። ቱ ይቺ ታ ቱታ ቱታ ቱታ። እሺ ይቺ ደግሞ ማናት? ቸ ያው ቅድም ማሳያችኋለሁ። ቸ ቹ ቺ ቻ ቼ ች ቾ ይቺ ቻ ናት። ይቺ ው ቻው። እሺ ይቺ ቻ ይቺ ይ ቻይ። እሺ ይቺ ማነች? ተ ይቺ ቸ ተቸ ተቸ። እሺ ይቺኛዋ ደግሞ ማነች? ነ ይቺ ኑ ይቺ ኒ ይቺ ና ይቺ ኔ ይቺ ን ይቺ ኖ ነ ኑ ኒ ና ኔ ን ኖ። ስለዚህ ይቺ ነ ናት። ይቺ ማነች? ብ ነች። ብ ማለት ያው በ ቡ ቢ ባ ቤ ብ ብ ይቺ ነች። አያችኋት? ይቺ ብ ነች። ስለዚህ ነ ብ ይቺ ደግሞ ማነች? ር ነች። ያው ረ ሩ ሪ ራ ሬ ር ር ነች። ይቺ ር አንድ ላይ ምን ይሆናል? ይቺ ነ ናት። ይቺ ብ ናት። ይቺ ር ነች። ስለዚህ ነብር 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 ብለን እናነባዋለን ማለት ነው። እሺ በመቀጠል ደግሞ ይቺ ማነች? ን ን ነች። ያው ነ ኑ ኒ ና ኔ ን ኖ ኖ። ስለዚህ እቺ ን ነች። ን ከዛ እቺ ማነች? ብ ብ ን ብ ንብ ንብ። እሺ እቺ ደግሞ ማነች? ን እቺኛዋ ማነች? ካናቷ ዝም ብላ ያለችዋ ስ ነች። ያው ሰ ሱ ሲ ሳ ሴ ስ ሶ። ስለዚህ እቺ ስ ነች። ካናቷ ዘንበል ያለችው። እሺ ን ስ ይቺ ማናት? ይቺ ደግሞ ር ነች። ያው ረ ሩ ሪ ራ ሬ ር ሮ። ስለዚህ ይቺ ፊደል ር ነች። ር
ር አንድ ላይ ምን ይላል ስናነበው? ንስር ንስር ንስር። እሺ መልካም። እንደዚህ እያደረጋችሁ እንግዲህ ፊደላቶቹን በጎን አድርጋችሁ ከዛ ደግሞ ቃላት መለማመድ እናንተ የምታስቡትን የሰው ስም ሊሆን ይችላል፣ የዕቃ ስም ሊሆን ይችላል። ምንም ነገር በቃ እየተለማመዳችሁ እየጻፋችሁ ፊደሎቹን እየቆጠራችሁ ድምፃቸውን እያገጣጠማችሁ ከተለማመዳችሁ በአጭር ጊዜ ብቁ መሆን ትችላላችሁ። ለዛሬ የነበረን ትምህርት ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም፣ መልካም ጊዜ፣ ሰላም ቆይታ ተመኘላችሁ።